ሰላም ፉትቦል ፋሚሊ እንዴት ናችሁ? የሐሙሱን አፕዴት ቪዲዮ አልሰራሁላችሁም። ስለዚህ ዛሬ አጠር ባለ መንገድ ምን ይመስላል የሚለውን እነግራችኋለሁ። 4 ወይ 5 ወሳኝ ነገሮች አሉ። ምንድናቸው የሚለውን እስከ ቪዲዮ መጨረሻ ድረስ በመከታተል ማወቅ ትችላላችሁ። ከናንተ የሚጠበቀው ይሄን ቪዲዮ ላይክ በማድረግ መጀመር ብቻ ነው። እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ፋሚሊ መሆን ትችላላችሁ። ሰላም ፉትቦል ፋሚሊ እንዴት ናችሁ? ፋሚሊ ቶሎበል የመጀመሪያው ሁላችንም በጉጉት ስንጠብቀው የነበረው የሪዮ ፈርዲናንድ ካርድ ነው። እሱ በምን እንደሚመጣ አሁን ላይ ግልጽ የሆነ ነገር የለም። ነገር ግን በአንድ ስኪል ብቻ ነው የሚመጣው፣ እሱም ኤሪያል ፎርት ነው። ስለዚህ አሁን ላይ በአንድ ስኪል የሚመጣ ተጫዋች ደግሞ ፍሪ የመሆን ቻንሱ 99% ሰፊ ነው ማለት ነው። ይህም ማለት ፍሪ የምናገኘው ተጫዋች ነው። በምን መልኩ የሚለውን ስናይ ወይ በትሬዠር ሊንክ ሊሆን ይችላል። ሁለተኛ ደግሞ በፔናልቲ ላይ ዴይሊ ቦክስ ላይ ፔናልቲ መተን የሆነ ደረጃ ላይ ስንደርስ ያንን ተጫዋች ክሌም ማድረግ እንችላለን በሚል ሁለት አይዲያዎች የተቀመጠ ነው እንጂ በኮይን የሚመጣ አይመስለኝም። ምክንያቱም አሁን ላይ በኮይን የሚመጡ ተጫዋቾች በሙሉ ሁለት ስኪል ይዘው ነው የሚመጡት ማለት ነው። ስለዚህ ይሄኛው ተጫዋች ወይ በፔናልቲ ወይ በትሬዠር ሊንክ የሚመጣ ይሆናል። እሱን አብረን እናያለን ማለት ነው። አሁን ላይ ግን ስለ ሪዮ ፈርዲናንድ የተገለጸ መረጃ የለም። ነገር ግን ከሁለቱ ውጪ የሚመጣበት ምንም አይነት ሰፊ እድል የለም ማለት ነው። ስለዚህ በትዕግስት መጠበቅ ነው። አዲስ መረጃ ስለ ሪዮ ፈርዲናንድ ከተገኘ አሳውቃችኋለሁ። ነገር ግን አሁን ላይ ያለው መረጃ ይሄ ብቻ ነው። ሁለተኛውና በጣም ወሳኙ አብዛኞቻችሁን በጉጉት ስጠብቁት የነበረው የሴሌክሽን ኮንትራት ጉዳይ ነው። እሱ ነገር ከነ ዋይኒ ሮኒ እና ከነ ሰርጂዮ አጉዌሮ ፓክ ለሁላችንም አንድ ኖሚኔቲንግ ኮንትራት ይሰጠናል ማለት ነው። ይህም የምንፈልገውን ተጫዋች መርጠን መውሰድ እንችላለን ማለት ነው። ነገር ግን በባለፈው ቲክቶክ ላይ ቪዲዮ ሰርቼላችሁ ነበረ። ጁላይ 26 ኢፉትቦል ፌስቲቫል ካምፓይን አለ። ያ ካምፓይን ላይ ሊንክ ለቀውልን ሬጂስተር አድርጉ ብለው ነበር። እኔም ቴሌግራም ቻናላችን ላይ ሬጂስተር አድርጉ ስል ነበረ። ሬጂስተር ላደረጉ የተለያየ ሪዋርድ ሊኖር ይችላል። ያ ማለት ሴሌክሽን ኮንትራት ወይም ደግሞ ፍሪ ቻንስ ዴል ሊሰጠን ይችላል ማለት ነው። ዘን አንድ ኖሚኔቲንግ ኮንትራት አለን። የምንፈልገው መርጠን መውሰድ እንችላለን። በተጨማሪም ለምሳሌ ቻንስ ዴል ከሆነ ሞክረን የሚሰጠንን መውሰድ ነው። ኖሚኔቲንግ ከሆነ ደግሞ ሁለት ተጫዋች ነው የምንወስደው ማለት ነው መርጠን። ስለዚህ ይሄ ለእኛ ትልቅ አድቫንቴጅ ነው። ግን ኦፊሻል አይደለም፣ የመሆን ቻንስ ሰፊ ያለ። ከዚህ በፊትም ከነ ራይካርድ ፓክ ሬጂስተር ላደረጉ ልጆች አንድ ሴሌክሽን ኮንትራት ከቢግ ታይም ማለት ነው ሰጥተውን ነበር። ስለዚህ ይሄም የመደገም ቻንሱ ሰፊ ነው። ስለዚህ ሬጂስተር ያደረጋችሁ ልጆች እሁድ 9 ሰዓት ላይ ፌስቲቫል ካምፓይን አላቸው ማለት ነው። እናም ነገ 9 ሰዓት ላይ በዩቲዩብ ላይቭ ያስተላልፋሉ። እዛ ላይቭ ላይም የተለያዩ ሪዋርዶችን ለእኛ ሊሰጡን ይችላሉ። ለምሳሌ ጊፍት ኮድ ሊሆን ይችላል፣ ወይም ደግሞ በኪዋር ኮድ ስካን አድርገን የተለያዩ ሪዋርዶችን የምንወስድበት እድል ሊኖር ስለሚችል የነገውን ላይቭ በቲክቶክ 9 ሰዓት ሲል አስተላልፍላችኋለሁ። መታችሁ መከታተል ነው ያለውን ነገር። አብረን አይዲያውን ወይም ደግሞ ኢንፎርሜሽኑን ሼር እንደራረጋለን። ከዚህ በፊት በጃፓን ቶኪዮ በነበረው ኢቨንት ላይ ኪዋር ኮድ ሰጥተው የተለያዩ ሪዋርዶችን እንድንወስድ አድርገውናል። ስለዚህ የበፊቶቹን ስናይ እንደዛ አይነት ነገር ስለነበረ እዚህኛውም ላይ የመደገም ቻንሱ ሰፊ ነው በሚል ነገ 9 ሰዓት ላይ በቲክቶክ ላይ አስተላልፍላችኋለሁ። ስለዚህ ያሉትን ሪዋርዶች አብረን የምንወስድ ይሆናል። ላይኖርም ይችላል። ነገር ግን ከዚህ በፊት የነበሩትን ስናይ እንደዚህ አይነት ነገሮች ስላሉ ሊደገም ስለሚችል ሁላችሁም እንዳትቀሩ። ነገ 9 ሰዓት በቲክቶክ ላይ አስተላልፍላችኋለሁ። ሶስተኛው የ2027 አፕዴት ኢፒክ ካርድ ኦፊሻል አይደለም፣ ግን ሞር ፕሮባብሊ የመሆን ቻንሱ ስክሪኑ ላይ የምታዩትን ፎቶ ይመስላል ካርዱ ማለት ነው። ነገር ግን አኒሜሽኑ ምን ይሁን አልተገለጸም። የአኒሜሽኑን ቪዲዮ እንዳገኘው ደግሞ ወዲያው ማሳወቃችሁ ይሆናል። ነገር ግን አሁን ባለው መረጃ ፕሮባብሊ የ2027 አፕዴት ካርድ የሚሆነው ስክሪኑ ላይ የምታዩትን ነው። እስቲ ከ10 ስንት ሬት ታደርጉታላችሁ? ኮመንት ላይ አስቀምጡልኝ። አራተኛው ትሬዠር ሊንክ ነው። ትሬዠር ሊንክ ምን እንደሆነ የማታውቁ ብዙ ልጆች አላችሁ። እሱን ሲመጣ በዩቲዩብ ወይ ደግሞ በቲክቶክ ቪዲዮ ሰርች ፖስት አደርግላችኋለሁ። ነገር ግን ወደ ዋናው ሀሳብ ስመለስ ትሬዠር ሊንክ ነገ በኢፉትቦል ፌስቲቫል ካምፓይኑ ላይ አንዱ ፓርት ሊሆን እንደሚችል እየተነገረ ነው። ነገር ግን ይምጣ ኦፊሻል የሆነ ቀን በዚህ ቀን ይመጣል ተብሎ አልተገለጸም። ነገር ግን አንዱ የነገ ላይቭ ስትሪማቸው አካል እንደሆነ ተናግረዋል። ሌላኛው ነገ ዋይኒ ሮኒ ኢፉትቦል ፌስቲቫል ካምፓይኑ ላይ በአካል ይገኛል። ምን ይላል የሚለውን አብረን እናያለን። በተጨማሪም ስለ 2027 አፕዴቶች የተለያዩ ነገሮችን ይናገራሉ። እዛ ላይም ምን ተጨመረ፣ ምን ተቀነሰ፣ ምን አዲስ ነገር ይመጣል የሚለውንም
እምናይ ይሆናል። በቲክቶክ ላይቭ አስተላልፍላችኋለሁ። እዛ መታችሁ መከታተል ትችላላችሁ። አምስተኛውና የመጨረሻው አብዛኞቻችሁ ከሴሌክሽን ኮንትራት ፓክ ማንን ልውሰድ እያላችሁ እየተቸገራችሁ እንደሆነ ደርሼበታለሁ። ለዚህም መፍትሄ ይዤላችሁ መጥቻለሁ። ማንን መውሰድ እንዳለባችሁ የሚያሳይ ጽድት ያለ ቪዲዮ ከነ ምክንያታቸው ሰርቺ ፖስት አደርግላችኋለሁ። እናንተ ግን ተንቀልቅላችሁ ማንንም እንዳትመርጡ። ምክንያቱም የኔ ቪዲዮ ሞር ያግዛችኋል ብዬ አስባለሁ። በምክንያት ታግዤ ነው እንጂ ቪዲዮ የምሰራላችሁ የራሴን ፐርሰናል ኦፒኒየን ወይም ደግሞ ፐርሰናል አይዲያ አይደለም ወደዚህ አምጥቼ ሪፍሌክት ማድረገው። ስለዚህ በትዕግስት ጠብቁ። በቲክቶክ ወይ በዩቲዩብ ቪዲዮ ሰርቼ ፖስት አደርግላችኋለሁ። ማንን መምረጥ እንዳለባችሁ ከነ ምክንያታችሁና በደረጃ አንደኛ፣ ሁለተኛ፣ ሶስተኛ ያልኩኝ እሰራላችኋለሁ። መምረጥ የሌለባችሁም ተጫዋቾች ካሉ በታምር እንዳትመርጡ ብዬ እዛው ላይ አስቀምጥላችኋለሁ። ከእናንተ የሚጠበቀው ብቻ ቻናላችንን ሰብስክራይብ አድርጉ። ቪዲዮ ሲለቀቅ ቶሎ ይደርሳችኋል። በተረፈ የዛሬው ቪዲዮ ይህንን ይመስላል። በቀጣይ እስከምንገናኝ ሁላችሁም ቡም ሻካላካ ብያለሁ።